ይህ ዌብሳይት እንዲሁም ይህ ዌብሳይት ሁሉም አንድም ኮድ በእጄ ሳልጽፍ የተሰሩ ዌብሳይቶች ናቸው። ይህ ማለት በዚህ ዘመን ላይ ምንም ኮርስ መጻፍ ሳይጠበቅባችሁ አሪፍ ምርጥ ዌብሳይት ከ5000 እስከ 10000 ዶላር የሚያወጣ ዌብሳይት ባጭሩ መስራት ትችላላችሁ በዚህ ዘመን። ስለዚህ ያን እንዴት እንደምትሰሩ ባጭሩ 3 ቱሎችን በመጠቀም እንዴት እንደምንሰራ ዛሬ ያሳያችኋለሁ ማለት ነው። እንከታተል። በመጀመሪያ ሜጀር ወር ደግሞ ፕሮፌሽናል ዌብሳይት ምንድነው የሚያካትተው የሚለውን ራሱ ኤአይን ብንጠይቀው ምን ይመስላችኋል? የምጠቀመው ኤአይ ከረንትሊ ክላውድ ኮድ ነው። ክላውድ እንግዲህ በጣም እየተሻሻለ መጥቷል። እናንተ እንግዲህ የፈለጋችሁት መጠቀም ትችላላችሁ። ጀመናይ አለ፣ ቻትጂፒቲም አለ። ለኔ ግን ክላውድ ነው የሚመቸኝ። ስለዚህ ክላውድን እንጠቀማለን ማለት ነው። ወደ ክላውድ እንሂድ። እዚህ ጋር የምታዩት የመጀመሪያው ጥያቄያችን የሚሆነው ለክላውድ ምንድነው 10000 ዶላር ወደ 5000 እስከ 10000 የሚያወጣ ዌብሳይት ምን ማካተት አለበት ኮር ፊቸሮችን ብለን ነው የምንጠይቀው። እንደምታዩት እንግዲህ ሊስት ሰጥቶናል። ኮር ዲሊቨራብልስ ላይ ፎከስ ብናደርግ ለምሳሌ የመጀመሪያው ፉሊ ሪስፖንሲቭ ዲዛይን ነው። ፉሊ ሪስፖንሲቭ ዲዛይን ማለት ቤዚክሊ ዌብሳይታችን ሞባይል ላይ ዌብ ብራውዘሮች ላይ ክሮም ሊሆን ይችላል፣ ኤጅ ኦር ሳፋሪ እዛ ላይ ሪስፖንሲቭ ይሆናል ወይ በደንብ ዲስፕሌይ መሆን ይችላል ወይ የሚለው ነው። ሲኤምኤስ ኮንተንት ማኔጅመንት ሲስተም የተለያዩ ኮንተንቶችን ማኔጅ የምናደርግበት ብሎጎች ሊሆን ይችላል። ኤስኢኦ ይሄ ቤዚክሊ የዌብሳይታችን የጀርባ አጥንት ነው ማለት ነው። ቤዚክሊ ሰው ሰርች ሲያደርግ ቶሎ ራንክ እንዲሆን ማለት ነው ዌብሳይታችን። ሶ ይሄንን ያካትታል ባጭሩ። ይሄንን ተከትለን ምንድነው የምንለው ኔክስት ፒአርዲ እንዲሰራልን ነው። ፒአርዲ ማለት ፕሮዳክት ሪኳየርመንት ዶኪመንት ነው። ያ ዶኪመንት ኤቭሪ ዲቴይል ስለ ዌብሳይታችን ኤቭሪ ዲቴይል ይኖረዋል ማለት ነው። ምክንያቱም ፒአርዲ ካለን የምንጠቀመው ሶፍትዌር ይሄንን ቢልድ እንዲያደርግልን ወይም ደግሞ የምንጠቀመው ኤአይ ቢልድ እንዲያደርግልን ኮንቴክስት ይኖረዋል ማለት ነው። ለምንድን ነው በደንብ ፉሊ ስትራክቸርድ የሆነ ኮንቴክስት ከሰጠነው ለዌብሳይት ቢልደራችን ምንም አስዩም አያደርግም ወይም ደግሞ ኮንፊውዥን ውስጥ አይገባም ማለት ነው። ቀጥታ በዛች ዶክመንት መሰረት ዌብሳይታችንን ቢልድ ያደርግልናል ማለት ነው። ይህን ዶክመንት ካልሰጠነው ግን አብዛኛውን የሚሰራው በቃ እናንተ ማትፈልጉትን ኦር ጀነሪክ የሆነ ነገር ነው እና በዚህ ባዛችሁት መሰረት በደንብ እንዲሰጣችሁ ፒአርዲ ስራልኝ ትሉታላችሁ ማለት ነው። ሶ my prompt would be give me a complete PRD based on the above suggestion to create a website on Lovable Dev. So ለዚህኛው ዴሞንስትሬሽናችን የምንጠቀመው ቱል Lovable Dev ነው። ይሄ በጣም አሪፍና በጣም ዘመኑን ብዙ ዌብሳይቶችን እንድንሰራ ባጭሩ በጣም ቢዩቲፉል የሆኑ ዌብሳይቶች እንድሰራ የሚረዳን ነው ማለት ነው። ይሄንን ካዘዝነው በኋላ it takes a few time ራሱ ጀነሬት ለማድረግ ሶ ዶክመንታችንን እዚህ ጋር እናየዋለን ማለት ነው። እንደምታዩት እንግዲህ በደንብ ዌል ስትራክቸርድ የሆነ 28 ፔጅ ዶክመንት ነው ይሰራልን ማለት ነው። በዲቴል ነው የሰራው። እንግዲህ እንደምታዩት ቤኔፊቱን እንግዲህ እንደምታዩት ነው ማለት ነው። በደንብ በሰጣነው ስትራቴጂ መሰረት ሰርቶታል ማለት ነው ፒአርዲውን which is amazing. ሶ ይሄ ዌል ስትራክቸርድ ነው። እናንተ ሪቪው አድርጋችሁ እንግዲህ ያለውን እናንተ ሪቪው አድርጋችሁ የሚቀነሰውን ቀንሳችሁ የሚስተካከለውን አስተካክላችሁ based on the client or based on your need ቴለር አድርጋችሁ ተሰጥቷላችሁ ማለት ነው። እና ዳውንሎድ እናደርገዋለን። ሶ ዳውንሎድ ካደረግነው በኋላ I already downloaded in my
downloads folder. So I don't need to download this. So የምንሄደው ቀጥታ ከዚህ ወደ ላቨብል ዴቭ ነው ማለት ነው። ያንን ዶክመንት ይዘን ወዴት ነው የምንሄደው ማለት ነው? ወደ lavable.dev ይሆናል ማለት ነው። lavable.dev ብላችሁ ሳይን አፕ ታደርጉና ይህን ፔጅ ያመጣላችኋል ማለት ነው። እንግዲህ እንደምታዩት በጣም ብዙ ዌብሳይቶች ሰርቻለሁ ይህንን በመጠቀም እንግዲህ በጣም በአንድ ፕሮምፕት ነው እንግዲህ ይሄንን ዌብሳይት የሚሰራው ማለት ነው። it's just amazing። በደንብ ስለ ላቨብል ዴቭ በደንብ ዲቴይልድ የሆነ ቪዲዮ ወደፊት አመጣላችኋለሁ። ለአሁኑ ግን ዳውንሎድ ያደረግነውን ቅድም ክሬት ያደረግነውን ዶክመንት አፕሎድ አድርገን እናመጣለን ማለት ነው። so you pick the PRD document you downloaded earlier and then you open እና just short prompt እንሰጠዋለን። it's just one short prompt. let's see ምን እንደሚያደርግ. it's just a magic. so you just sit and wait. እንግዲህ ዌብሳይታችን አሜዚንግሊ ይሄንን መስሏል። እንግዲህ ዋው በአንድ ፕሮምፕት ነው እንግዲህ ይሄን የመሰለ ዌብሳይት በአንድ ፕሮምፕት የሰራው። ኦብቪየስሊ ዲዛይኑ ብዙ አይመስጥም፣ ነገር ግን for the first prompt it's really amazing. the first prompt based on the PRD የተሰራ እንግዲህ ዌብሳይት ነው። it's pretty much ሁሉም ነገር አለው። የኢትዮጵያን ከለር ለመያዝ ሞክሯል which is fine። እንግዲህ ዲዛይኑን ካልወደዳችሁ ዲዛይኑን መቀየር ትችላላችሁ። ያንን ለማገዝ ያህል ዲዛይን usually አዳፕት እንዲያደርግ የሚሄደው webflow.com ላይ ነው። እንግዲህ ይሄ webflow.com እንግዲህ ዲዛይኒንግ ኖ ኮድ ዲዛይኒንግ ቱል ነው። በጣም ብዙ ቴምፕሌቶች አሉት እና እዛ ጋር ሄደ ቼክ እናደርጋለን ማለት ነው። I like this template. view detail. okay I think I like this template. so ምንድነው የምናደርገው? we take screenshot የተለያዩ ሴክሽኖችን ስክሪንሻት በማድረግ ነው ያህል ስክሪንሻት ወስደናል። ምንድነው የምናደርገው? ያ እንመጣና ሰሌክት እናደርጋለን የመደመር ምልክቱን። so ምንድነው አድ አታችመንት ላይ አድ እናደርገዋለን። can also take screenshot ስናደርግ ሁሉም እዚህ ጋር ኦፕን ያደረግናቸውን ብራውዘሮች ያሳየናል ማለት ነው። so ከዚህ ውስጥ መርጠን ይሄኛውን ብለን ሼር እናደርገዋለን። ራሱ ያንን ስክሪንሾት we don't have to take manually but it's nice to have that too. so ያንን ስክሪንሾት ራሱ ይወስዳል ማለት ነው ኦፕን ከሆኑ ታቦች ውስጥ ማለት ነው። so once ይሄንን አፕሎድ ካደረግን በኋላ ምንድነው ትንሽ ፕሮምፕት ነው የምሰጠው adapt the design of the shared screenshots. so adapt ብለን እንሰጣለን። let's see what is going to do። እንደምታዩት በጣም አሪፍ አድርጎ ዌብሳይታችንን አዳፕት አድርጎ ሰጥቶናል ማለት ነው። ይሄ እንግዲህ በአንድ ፕሮምፕት ነው ይሄ ሁሉ የመጣው። it's really amazing።
በጣም ደስተኛ ነኝ አሁን ባለው ዲዛይን። the only thing ትንሽ ጨመር ብዬ ማስበው እዚህ ጋር የነበረ ሂሮ ኢሜጅ ጠፍቷል። ከዛ ውጪ ግን አብዛኛው በጣም አሪፍ ነው የሚመስለው። ግን ሂሮ ኢሜጁን ጨምርበት ማለት እንችላለን። please make sure to incorporate a hero image into the main page ብለን እንጠይቀዋለን። ሶ አሪፍ ሂሮ ኢሜጅ ኢንኮርፖሬት አድርጓል። በጣም አሪፍ ነው። ዲዛይንም አድርጓል። ይሄንን ከጨረሳችሁ በኋላ ኔክስት ስቴፕ የሚሆነው ምንድነው? ፐብሊሽ ማድረግ ነው። ፕሮዳክታችሁን ወይም ዌብሳይታችሁን ጉግል ስታረጉ እንድታገኙት ፐብሊሽ መደረግ አለበት ማለት ነው። ሶ ፐብሊሽ ስታረጉት የፐብሊሽ በተኑ ስትነኩ ኦልሬዲ ይሄንን ሊንክ ይሰጣችኋል ባይ ዲፎልት ማለት ነው። ከዛ በኋላ የራሳችሁን ከስተም ዶሜን ለምሳሌ ለኛ habeshabooks.com ብለን ነው ስም ያወጣንለት። ለዛ ከራሳችሁ ገዝታችሁ ዶሜን አድ ማድረግ ትችላላችሁ ማለት ነው። for right now let's just publish to this free lovable app domain ማለት ነው። so public ነው የምናደርገው። everything looks green. Now we're ready to publish. So we publish our website. It takes a few minutes. looks like publish አድርጎ ጨርሷል። እንግዲህ እዚህ ጋር ሊንካችን ሰጥቶናል። ቪው አፕስ ምንድነው ቀጥታ ይወስደናል ማለት ነው ወደ ዌብሳይቱ። እንደምታዩት በዚህ አፕ መሰረት ዌብሳይታችን ፐብሊሽድ ሆኗል ማለት ነው። ሶ ይሄንን ሊንክ ሼር እያደረጋችሁ ሚኒመም ቫሉable ፕሮዳክታችሁን ማሳየት ትችላላችሁ ማለት ነው። ይሄ ቪዲዮ ከተመቻችሁና ኤአይን እንዴት መጠቀም እንደምትችሉ ለቢዝነሳችሁ ለፐርሰናል ቤኔፊታችሁ እንዴት መጠቀም እንደምትችሉ መማር ማወቅ ከፈለጋችሁ የኖቲፊኬሽን ምልክቱን መጫንና የሰብስክራይብ ምልክቱን መጫን እንዳትረሱ። ቴንክ ዩ